እሺ በተደጋጋሚ ላይቭ ላይ ስለ ሊምፋቲክ ድሬኔጅ አውርቼ ነበረ ቪዲዮም ሰራለው ብዬ ነበር ግን ከዛሬ ነገ ስል ዛሬ ላይ ደርሻለሁ ዛሬ ላሳያችሁ በቀላሉ የመጀመሪያውን ለቢጊነሮች ለጀማሪዎች የሚሆን ላሳያችሁ ይሄ እንግዲህ ለምንድነው ሊምፋቲክ ድሬኔጅ የሚያስፈልገን ወይም ደግሞ ማለት ሊምፋቲክ ድሬኔጃችንን መክፈት በትክክል እየሰሩ እንደሆነ ማወቅ ያለብን ለምንድን ነው ብትሉ ከባክቴሪያ ከቫይረስ ከተለያዩ ከውጪ የሚገቡ ነገሮችን ሰውነታችን እንዲያጸዳል ኢሚዩን ሲስተማችን አንደኛ እንዲጠነክር ነው ከዛ በተጨማሪ ግን በትክክል ሊምፋቲክ ድሬኔጁ የማይሰራ ሰው ብዙ በበሽታ መልክ ይታያል ያ ቆሻሻው የማይወጣው ቆሻሻ ላይክ በክሮኒክ ዲዚዞች ሊሆን ይችላሉ ኬልነሶች እንግዲህ ታውቋቸው ናቸው ከዛ በተጨማሪ ግን ንዴት ጭንቀት ሪዘንትመንት ከሜንታል ኢልነስ ጋር የሚገናኙ ከሜንታል ሄልዝ ጋር የሚገናኙ ብዙ እክሎችን ያመጣል ይሄ ሁሉ እንግዲህ ምንድነው ሊምፍ ኖዶችን ወይም ደግሞ ቆሻሻ የሚያስወግዱ ፓርቶች በትክክል ስላልተከፈቱ ነው ብዙ ጊዜ ወደ ጂም የሚሄዱ እንቅስቃሴ የሚሰሩ ሰዎች ስለሚንቀሳቀሱ ምን ስለሚሉ ያ ነገር የመከፈቱ እድሉ በጣም ከፍተኛ ይከፈታል ጥሩ ነው ወደ ጂም ሄዱ ግን ወደ ጂም ደግሞ መሄድ የማይችል ብዙ ሰው አለ እንደኔ ተማሪ የሆነ ትራክ ድራይቨሮች ዲቨሎፐሮች ሶፍትዌር ዲቨሎፐሮች ሐኪሞች ኦፊስ ሰራተኞች ኤኒዌይስ አብዛኛው ሰው ጂም ከሚሄደው ሰው የማይሄደው ሰው ነው የሚበልጠው እና እንዴት ነው በቀላሉ እንትናችንን መክፈት የምንችለው ድሬኔጃችንን መክፈት የምንችለው and ቀለል ሊለን የሚችለው በቀን ውስጥ በ5 ደቂቃ በ10 ደቂቃ ውስጥ የሚለው ነው ላይቭ ላይ ያሳዩት ሰው ቪዲዮ ልስራበት ላላያችሁት ሰዎች በመጀመሪያ የምናደርገው ምንድነው we just stimulate እናደርጋቸዋለን ሊምፋቲክ እንትናችንን ኖዶቻችንን እዚህ ጋር ሊምፍ ኖዶቻችን ኦኬ አንደኛው እዚህ ጋር ያሉት ብዙዎቹ ቀስ ያላችሁ just 4-5 ጊዜ ትነካላችሁ just right ከስኪኑ ከቆዳችን እታችን ያሉት እንትን ነውና እንዴ ስታረጉት ራሱ እየነካቻቸው ነው ሌላኛው እዚህ ጋር ያለው ነው ኦኬ 1 2 ከቻላችሁ ስኪናችሁን እዛ ቆዳችሁን ትነኩት ነው 3 4 5 ይበቃል እዚህ ጋር ሌላኛው አንገታችንና ጆሮአችን ላይ ያሉ ናቸው ሊምፍ ኖዶቹ እነሱም ላይክ እንትን ትላላችሁ ማለት ትነካቸዋለች just ቀስ ያላችሁ ይሄንን ተረስታችሁ ለ2 ደቂቃ ለ3 ደቂቃ actually 2 ደቂቃ 3 ደቂቃ እንኳን ውሸት ነው ቢያንስ 7 ደቂቃ ያስፈልጋችኋል 10 ደቂቃ ያስፈልጋችኋል ግን በቀን ውስጥ እንደዛ ሰዓት ያጥራል ላስብም ሰው 7 ደቂቃ በቀን ውስጥ ማግኘት ቀላል እቺን ለመስራት ማለት ነው አሁን ይሄንን ያደረግነው just እንዲከፈት ነው ከፍተና and በጠቅላላ ምንድነው የምናደርገው just ሁሉንም የምታስቡበትን ቦታ በሙሉ በተለይ እዚህ ከእግራችሁ ጀርባ እዚህ ጋር ያለው ፓርት እዛነዚህ and now ይሄንን ትጫኑበታላችሁ ያ ፊቴን አልመታም አይደለ ጭንቅላታችን ላይ ራሱ ብዙ ፍሉይዶች አሉ ፈሳሾች አሉ ወደዚህ ጋር መውረድ ያለባቸው ወደዚህ ጋር መዝቀቅ ያለባቸው ብዙ አሉ ግን ጸጉሬ እንደማይመችበት በደንብ አድርጋችሁ እየተነፈሳችሁ ደግሞ ቢሆን በጣም ጥሩ ነው ኦኬ አይሄን ታረጋላችሁ አይደለ ከዛ
እጃችሁ ወደ ላይ ሲል በደንብ ትስቡታላችሁ። እዛው እጃችሁ ወደ ላይ ሲል ትስቡታላችሁ። እጃችሁ ወደ ታች ሲወርድ ደግሞ አየር በደንብ ታስወጣላችሁ ማለት ነው። ይሄን ለ3 ለ4 መድገም ነው። ናው ብለዲ ላይክ ደሜ በጣም እየተሯሯጠ ነው። ከዛ እጃችሁን እንደዚህ ታደርጋላችሁ። በቻላችሁ አቅም በደንብ 1 2 3 4 5 6 7 8 9 በዚህኛው እንደዚህ 2 3 4 5 6 7 8 9 በጣም ነው ቅልል የሚለው በጣም ማለት ነው። ሌላ መምታት የምትችሉት እዚህ ጋር ነው። ይሄ ኢቭን ለደም ግፊት ላለባችሁ ሰዎች ራሱ በጣም ሬጉሌት ያደርጋል። 1 2 3 4 5 6 7 ከ9 በላይ መሄድ ትችላላችሁ። ጀስት ብዙ ሲሆንም ትንሽ ሲሆንም ጥሩ ሳይሆን ናው ጊዜ ካላችሁ መቀመጥ ትችላላችሁ። እኔ አይ ላይክ ቱ ዱ ዛት እቀመጣለሁ and ብዙ ነገሮችን ሪሊዝ አደርጋለሁ። እሱ ግን ሌላ ቪዲዮ ሰራበታለሁ። ይሄን ይመስላል።